ዩቲዩብ የሚጫነው? ለምን ቆም ብለን አናስብም? ኦኬ እየተጎዳች ነው፣ ግን ይሄንን አድርጊ በተባለች ቁጥር ይሄንን እያደረገች እየሆነ አሁን ዛሬ ታያለሽ ብዙ ዩቲዩበሮች ናቸው የሚሰድቧት። ጠብቂ በጣም ነው ሀታ ያቺ ብዙ የምትባል ቆሻሻ የሆነ ሴትዮ መታኳን ነው የምትከፍትባት። ለምንድን ነው ይሄን ሁሉ ነገር የምትችለው? እናት ናት። እንዴት ነው የገዛ ልጇን የወለደችውን አምጣ 9 ወር አምጣ የወለደችውን ልጇን እንዴት ነው እሷ ደብቃ መታ እንትን ብላ የምታለቅሰው እንደዛ የምትሆነው? ግን እሷ ምናምን አይደለም ያደረጉትን ሁሉ ቆይ ጤነኛ ሰው ይሄን እየተባለ ይሰራል ብለሽ ታስቢያለሽ? እንደ ራስሽ እንደ ጭንቅላትሽ ማለት ነው። እስተው ነው እቺ ልጅ ጤነኛ ሆና ይሄን እየሰራይ ነው ድራማ እየሰራይ ነው ብለሽ ነው የምታስቢው አንቺ ለራስሽ? የለም ግን ይልሽ ውዴ እናንተ ማን በጣም ብዙ እህቶቿ ደጋፊዎቿ በጣም አላችሁ። ብዙዎቿ እያየሁኝ ነው። ምንም ጥፋት ብትሰራ ከጎኗ ናችሁ እናንተ እኮ። ይሄን ነገር ደግሞ ለእናንተ ለደጋፊዎቿ እንኳን ስትል ለራሷ ክብር ስትል እኮ ቤተሰቦቿን ሆነ አንቺ የስለ ክብር ማልንገርሽማ እሷ ማንም ቆሻሻ ማንም አፍ ማንም ለበልቶም ዛሬ የበላው ማላቅ ንፍጣም ልጋጋም ሰው እየሰደባት እንደዛ አትሆንም የነበረው። ይህች ልጅ ተይዛለይ ከዛ ቤት ከእናቷ ቤት ከወጣይ በኋላ ሩት አይደለችም። ልንገርሽማ ሩት አይደለችም ተይዛለይ። እናቷ ወልዳ ከወጣይ በኋላ ሀዛች ቤት ከገባይ በኋላ ጥሩ መልስ እንኳን አትመልስም። ለራሱ ልትናገር ለልቅሶ ነው እንጂ ምንም ነገር እሷ የሆነች ውስጧ የሆነ የተያዘችው ነገር አላት እንጂ የጠነኛ ሰው እንደዚህ አይነት ብሎ ይሰራል ብለሽ ታስቢያለሽ? ለራስ ለጭንቅላትሽ እስታስቡ አንቺ እኮ ልክ ነሽ፣ ግን ማለት ነው እንደዚህ አትበሉ። ይህች ልጅ ሰው የላትም ወይ ባካቸው? አንድ ሰው የዘመደቿ ባካቸው ረ ሰው ያለ ከዚህ ጉድ አውጣት ጠበል ውሰዳት እያልን እንጩህ እንጂ ይህች ልጅ ሆና ነው ከስማ ትወጣው እንዴ? ወዳ እኮ አይደለም የምትሰራው፣ ተገድዳ ነው፣ እየተጎተተኝ ነው። የሆነ ነገር ስለሆነ ነው። ይህች ልጅ ሩታ እንደዚህ ናት እንደምትቀምጣቃት 4 ዓመት ሙሉ አይልሽ ለሚሰማው አካል እንትን ማለት ነው። አራት ሆና እርጋሽናቱ ተደጋጋሚ አንድ አይነት ጽሁፍ ሲጽፍ ባን ያደርጋል። በቃ ሰማንሽ። እሺ ማን ተስማማው? ተስማማ እኮ ነው የምትለው። ማን ተስማማ? እኔ እንጃ እኮ ተደጋጋሚ እንትን ሲል ይዘጋል እኮ። ታፕ ኮፒ ሊንክ ሼር ያደርጋል። ተስማሙ ተድማምጣችሁ ማለቷ ነው። ተስማማ። ኤኒዌይስ የውልሽ ፍሬ ዩቲዩብ ይላልሽው እኔ አንድ ቻናል ቢዘጋ ሌላ ቻናል ነው የሚያስከፍተው። የሰው ልጅ መጥቶ ግሮሪዮ ላይ መጥቶ እስካልቆመ ድረስ ምን አባታቸው የሚያመጡት ነገር የለም። እግዚአብሔር ይመስገን። የሶሻል ሚዲያ ካምፓኒ ኢትዮጵያዊ ቢሆን ኖሮ ኢትዮጵያውያኖች በተንኮለኞች ሰርተን መብላት አንችልም ነበር እውነት ለመናገር። ግን እግዚአብሔር ሲረዳን ደግሞ የካምፓኒ ባለቤቶች ኢትዮጵያውያኖች አይደለንም። ኢትዮጵያውያኖች ለተንኮል የተማርን እንጂ ለእውቀት የተማርን ሰዎች አይደለንም። ሁሉን ነገር ታስተካክያለሽ። ተማሩ፣ ድንቁርና አትማሩ። ከተሉን ኤአይዎች ናቸው ብዬ ነው የማስበው። ምክንያቱም በተንኮል ይሄን ያህል ጥግ ድረስ የሚሄዱ ተንኮለኞች ኤአይዎች ናቸው፣ ሰዎች አይደሉም። እና በተደጋጋሚ ምን እንትን ስላለ ነው ብሎኛል። አዲስ አካውንት ከፍታለሁኝ። አዲስ አካውንት ስከፍት ግን እንዴት አድርጋችሁ ሰብስክራይብ እንደምታደርጉኝ አይዱ ነው አላውቅም። እውነት ለመናገር ሰብስክራይብ አድርጋችሁኝ በቃ ከመጀመሪያ እስከ መጨረሻ ካሁን በኋላ እንደው የምሰራው በሩታና በአብርሃም ህይወት ላይ ነው። አለቀ። በሩታና በአብርሃም ህይወት ላይ እስቲ ምን እንደምታመጡ አያለ። መመለስ አይችልም እንዴ? እኔ እንጃ እስከሚመለስ ድረስ ከምቀመጥ ሌላ አካውንት ከፍቼ በሌላ አካውንት ሁለት አውጥቼ አለሽ። ሁለት ለማድረግ ከሆነ እንጂ ገና ደግሞ ያንን እስክታሳድጊ ይከብዳል። ሆነ መመለስ አለበት ያ
ኦኬ እና ለዛ ነው እሺ ፍርዬ። በተረፈ ሩታ ላልሹ ይመስለኛል በሩታ ዙሪያ የከበቧት በአጠቃላይ የአብርሃም ዘመዶች ናቸው፣ ረሃብተኞች ናቸው መሰለኝ። እኔ ትላንትና ቲክታኩ ላይም ዩቲዩብ ላይ ምን ብያለሁ መሰላችሁ? እነዚህ የቡታጅራ የአንድ አካባቢ ዩቲዩበሮች በአንድ አካባቢ ያሉ ናቸው እንዳሉ ዩቲዩበሩን ይዘው ሜዳውም የኛ ፈረሱም የኛ እኛው እንጋልብበት እያሉ ያሉት እነሱ ክልላቸውን በዝሙት ከሚያስጠሩ በሴሰኝነት ከሚያስጠሩ ኦኬ በቃን ካሁን በኋላ ይሄን ያህል ተሰድበናል፣ ይሄን ያህል ተረግጠናል። አሁን ግን እንዲህ መሆናችን ካልቀረ ተባብረን የሆነ በአንድ የዩቲዩበሮች አየር ማረፊያ ብላችሁ የሆነ አየር ማረፊያ እንትን ቦታ ግዙና ስሩ ብያለሁኝ። እኔ አዝዣችኋለሁኝ። ስሩ፣ አሰሩ። በቃ የያግላችሁ በጀት በሄሊኮፕተር እየሄዳችሁ ጠብ የምትሉበት የቡታጅራ ዩቲዩበሮች ኤርፖርት የቡታጅራ ዩቲዩበሮች ኤርፖርት እንድትባሉ ማለት ነው። በዝሙት ሁሌ ከምትልከሰከሱ፣ ሁሌ ዝሙተኞች ከምትሆኑ፣ ሁሌ ሲሰኞች ከምትሆኑ በቃ የሆነ ካምፕ እንትን ክፈቱ። በቃ መሆኑን ካልቀረ ቪላ የገነባችሁ ከቪላ እንዲህ ወደ እንትን ነው የምትዘቅጡት። ምክንያቱም የብዙዎች እንባ፣ የብዙዎች ደም፣ የብዙዎች ሬሳ አለበት እናንተ የምታገኙት ገንዘብ ላይ በአጠቃላይ ማለት ነው። ብዙዎችን ሰምተናል። ብዙዎች በተለያየ ዓለም ላይ በእናንተ የተነሳ የሞቱ ሰዎች ስላሉ ማለት ነው። በተለያየ ዓለም ላይ ስራ ይፈቱ ያለቀሱ አሉ። በተለያየ ዓለም ላይ እርስ በርስ የተባሉ አሉ። ለነሱ የነሱ እንባና ደም ይዟችሁ ነው ገደል የሚገባው። የትኞቹ ዩቲዩበሮች እንደሆኑ ደግሞ ራሳቸውን ያውቁታል። ስለዚህ የሆነ ቦታ ግዙና እንትን ስሩ፣ በቃ መስርቱ። የቡታጅራ ዩቲዩበሮች በስማቸው አየር ማረፊያ ሰሩ እንበላችሁ። በቃ ከሴሰኝነት ከዝሙተኝነት ውጡና ሩታን በዙሪያው የከበቧት እንዳሉ የሱ ዘመዶች ናቸው።